በዓለም ላይ እጅግ እድለኛ ሰው ማን ይመስላችኋል? ሎተሪ ያሸነፈ ወይስ ትልቅ ስልጣን ያገኘ? ዛሬ የምነግራችሁ ታሪክ ግን ከነዚህ ሁሉ የተለየ ነው። 7 ጊዜ ከሞት አምልጦ በመጨረሻም በሚሊዮን የሚቆጠር ሎተሪ ስላሸነፈው ፈርሃን ሰልሃክ የተባለ ሰው ታውቃላችሁ? ይህ ሰው እድለኛ ነው ወይስ የተረገመ? እስከ ቪዲዮ መጨረሻ አብራችሁ ሁኑና ራሳችሁ ፍረዱ። ታሪኩ የሚጀምረው በ1962 ነው። ፈርሃን በባቡር እየተጓዘ ያለ ባቡሩ ከሃዲዱ ወጥቶ ወደ በረዷማ ወንዝ ውስጥ ይገባል። 17 ሰዎች ሲሞቱ ፈርሃን ግን እጁ ተሰብሮ በሕይወት ተረፈ። ከአንድ ዓመት በኋላ ለመጀመሪያና ለመጨረሻ ጊዜ በአውሮፕላን ተጓዘ። አውሮፕላኑ በአየር ላይ ያለ በሩ ተገንጥሎ ወጣ። ፈርሃን ከአውሮፕላኑ ተስፈንጥሮ ወጥቶ ድርቆሽ የሳር ክምር ላይ በማረፉ ተረፈ። 19 ሰዎች ግን ሕይወታቸው አለፈ። በ1966 የተሳፈረበት አውቶቡስ ከመንገዱ ወጥቶ ወንዝ ውስጥ ሰጠመ። 4 ሰዎች ሲሞቱ እሱ ግን ጥቂት መቧጨር ብቻ አጋጥሞት በዋና እየዋኘ ወጣ። በ1970 እስከ 1973 የመኪና አደጋዎች። በእነዚህ ዓመታት ውስጥ መኪናው በጉዞ ላይ ያለ እሳት ተያያዘ። በሌላ ጊዜ ደግሞ የነዳጅ ፓምፕ ፈንድቶ ፀጉሩ በሙሉ ተቃጠለ፣ ግን አልሞተም። በ1955 እስከ 1966 የመጨረሻዎቹ አደጋዎች። በመጀመሪያ አውቶቡስ ገጨው፣ ቀላል ጉዳት። ከዓመታት በኋላ ደግሞ በተራራማ መንገድ ላይ ሲነዳ የተመድ ዩናይትድ ኔሽን መኪና ፊት ለፊት ገጭታው መኪናው 300 ጫማ ገደል ውስጥ ስትገባ እሱ ግን ከመኪናው ተስፈንጥሮ ዛፍ ላይ ተንጠልጥሎ ቀረ። ይህ ሁሉ አደጋ ከደረሰበት በኋላ ዓለም እጅግ ያልታደለ ሰው እያለችው ሳለ በ2003 ዓመተ ምህረት አንድ ተአምር ተከሰተ። ፈርሃን በ73 ዓመቱ ሕይወቱ ውስጥ ለመጀመሪያ ጊዜ የሎተሪ ትኬት ቆረጠ። ውጤቱ ምን ቢሆን ጥሩ ነው? $1 ሚሊዮን አሸነፈ። ፈርሃን ገንዘቡን ካገኘ በኋላ ገንዘብ ደስታ አይገዛም በማለት አብዛኛውን ገንዘብ ለጓደኞቹና ለቤተሰቦቹ አከፋፈለ። አሁን ንገሩኝ፣ ይህ ሰው በዓለም ላይ ትልቁ መጥፎ ዕድል የገጠመው ሰው ነው ወይስ ትልቁ ዕድለኛ? ሐሳባችሁን ኮመንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው አስገራሚ ቪዲዮ እስክንገናኝ ቻው።